የስጦታ ሰዓት ይሆናል። ስጦታውን እየተረከቡ የሚሰጡልን አባታችን ጥሌን ወደ መድረክ ጋብዛለሁ። አባታችን ጥሌን በክብር ተቀበሉልን። ወደ መድረክ ይመጣሉ። በመቀጠል አባታችንን እንጠራዋለን። ይቅርታ አድርጉልን፣ ይምጡ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። በቅድሚያ የምንሰጠው ስጦታ ለዚህ ላደረሰን ይህን ክብር ላሳየን ለእግዚአብሔር በእግሮቻችሁ ቆማችሁ ታላቅ ምስጋና ታላቅ እልልታ ለእግዚአብሔር አስገቡለት። በድካምም በብርታትም እየመራ ያመጣንን እግዚአብሔርን አመስግኑልን። እግዚአብሔር ይሁን። ቁጭ ብሎ እግዚአብሔር ያክብራቸው። ከዚህ በመቀጠል ንፍታሌም ኳየር ልደቶቻቸውን የሚያከብሩ ኳየሮች ለዚች ቤተ ክርስቲያን ያዘጋጁት ስጦታ አለ። ስጦታ የሚቀበሉ እነሱ ነበሩ። ነገር ግን አዲስ ነገር ሃሌሉያ፣ አዲስ ነገር እግዚአብሔር በእኛ ይሰራል። ክብር ለኢየሱስ ይሁን። ስለዚህ ለዚች ቤተ ክርስቲያን ያዘጋጀነው ስጦታ አለ። ይህን ስጦታ ሐዋርያው መጥቶ ከአባታችን ጥሌ እጅ ይረከባል። በጭብጨባ ወደዚህ መድረክ አንተነ በጭብጨባ በሞራል በጭብጨባ ሞራል የለም። ክብር ለኢየሱስ ይሁን። የአምላካችን የእግዚአብሔር ስም የተባረከ ይሁን። ኢየሱስ ለዘላለም ጌታ ነው። ይህ የሰጠነው ስጦታ ለቤተ ክርስቲያን መሬት ግዢ ድጋፍ እንዲሆን ነው። ክብር ለኢየሱስ ይሁን። ለዚች ቤተ ክርስቲያን መሬት ግዢ ድጋፍ እንዲሆን ንፍታሌም ኳየር 10,000 ብር ስጦታ ሰጥተዋል። በዚህ በያዝነው 10,000 ብር ላይ የምትወዱንና በአገልግሎታችን እየተባረካችሁ እናቶችን የምትወዱና የምታከብሩ ባላችሁ ነገር በጎናችን ቆማችሁ የእግዚአብሔርን ቤት ከንፍታሌም ኳየር ጋር እንድትሰሩ ንፍታሌም ኳየር በትህትና እናንተን ይጠይቃሉ። ያላችሁትን ነገር ይዛችሁ በመምጣት እጃችሁን ትዘረጋላችሁ። በንፍታሌም ኳየር ስም በንፍታሌም ኳየር ስም ያላችሁን ነገር ትዘረጋላችሁ። እናቶችን የምትወዱ በእናቶች አገልግሎት የተባረካችሁ ጌታ በእኛ ጸሎት የረዳችሁ ያላችሁን ነገር 5 ብርም ይሁን በእግዚአብሔር ፊት ታላቅ ነውና የእግዚአብሔር ቃል ሲናገር ብዙ ከሚሰጡት መካከል ከመጠነቷ 2 ዲናርን ፈታ የሰጠችው በእግዚአብሔር ፊት እንደታየ የእግዚአብሔር ቃል ይናገራል። ባላችሁ ነገር እጃችሁን ዘርጉ። እግዚአብሔር ታላቅ ነገርን ያደርጋል። እግዚአብሔር ይባርካችሁ። እግዚአብሔር ደጆችን ይክፈትላችሁ። እግዚአብሔር ጸጋውን ያብዛላችሁ። በራችሁ ይከፈት፣ ቤታችሁ ይለምልም፣ ባላችሁ ይለምልም። በመውጣት በመግባት ተባረኩ፣ በስራ ተባረኩ፣ በእርሻ ተባረኩ። እግዚአብሔር ይባርካችሁ። ሮሆቦት ኳየር ለንፍታሌም ያዘጋጀነው ስጦታ አለ ይላሉ፣ ይዘው ይቀርባሉ። ሮቦቶችም ያዘጋጀነው ስጦታ አለ ስላሉ ይዘው ወደዚህ ይቀርባሉ። በጭብጨባ አስቀምጡልኝ፣ እነሱ በጭብጨባ አስቀምጡልኝ። እግዚአብሔር ያክብርልኝ፣ ጌታ ያክብርልኝ። አጨብጭቡላቸው፣ አጨብጭቡላቸው። አሁን ስጦታውን መጥተው የሚሰጡልን ወንድማችን ቹቹ ወደዚህ ጋብዛለሁ።
ጋብዛለሁ። ስጦታውን ያዘጋጃችሁ ቅረቡ። ፍጠኑ ሰዓታችንን ለመጠቀም። ሮቦት ኳየሮች ስጦታቸውን ይዘው ቀርበዋል። አጨብጭቡላቸው። እሺ፣ ከዚህ በመቀጠል አቤኔዘሮች ይመጣሉ። አጨብጭቡላቸው። እሺ፣ አጨብጭቡላቸው። አቤልን በጭብጨባ አስቀምጡልኝ። በመቀጠል የቤተ ክርስቲያናችን አገልጋይ ታምራት እንደገና ወደ መድረክ ይመጣል። ምስኪን በጭብጨባ አስቀምጡልኝ። ክብር ለእግዚአብሔር ይሁን። ደስ ያለው ሰው ስለ ጌታ ታላቅ እልልታና ጭብጨባ። እሺ፣ ከዚህ በመቀጠል ከቀድሞ ኳየራችን ንፍታሌም መሪና አሰልጣኝ ከይታችን ማዛ ኤብሳ አሁን ላሉት መሪዎችና አሰልጣኞች የተዘጋጀ ስጦታ አለ። ለጌታ ታላቅ እልልታና ጭብጨባ። ስጦታውን መጥቶ የሚቀበለው የኳየሮቻችን መሪ እሺ፣ የኔ ስጦታ ይቆይ። አባታችን ሐዋርያው ለኳየሮች ያዘጋጀው ስጦታ አለ ስላለ ቅድማ የሱን ስጦታ እንቀበላለን። በጭብጨባ ጋብዙት። የኳየሩ መሪ መጥቶ ይቀበላል። እንደታገሳችሁ ታገሱ። እንደገና ያለው ተበታኝ እንደታገስክ ታገስ። እንዳይረቢ ዳቦ በልተሃል ነው። የቀረ ነገር አለ? ጌታ ይባርካችሁ። አንድ ነገር ለዚህ ኳር የምናገረው ነገር አለ። እነሱ 4ኛ ዓመታቸውን እያከበሩ ነው። እኔ ደግሞ በሚቀጥለው ስንተኛ ዓመቴ ነው ማከብረው? አጠገቤ ያለው ጸበት አርግና ጸበት አርጎ በደንብ እንዲህ በለው። 7 ቁጥር የድል ነው በለው። ደግሞም የማሸነፍ ነው በለው። ደግሞም ኢያሪኮ ወድቋል በለው። ሃሌሉያ። እና አንድ ማስታወቂያ በዚህ ሰርቼ በዛው ለነሱ ስጦታቸውን ሰጥቼ ባርኪያችሁ ሊወርድ እፈልጋለሁ። 7ኛ ዓመት የሚያከብርበት ዕለታ አንድ ነገር ላስታውሳችሁ ፈልጋለሁ። ባለሽ አቅም ለብሰሽ አምሮሽ ጽድት ብለሽ ዛሬ በአንድ ካሜራ እየቀረጽን ነው፣ በሁለት ስልክ እየቀረጽን ነው። በሚቀጥለው አንድ ካሜራማን ብቻ አይደለም በዚህ ቸርች ላይ የሚዞረው፣ 2 ካሜራማን 3 ካሜራማን ሊዞር ይችላል። አራጭ ምቀኛ አናቱ ይመታ። ስለዚህ ያገለገልኳችሁ ሰዎች ጸጋዬን የተጠቀማችሁ ደስታዬን ተካፋዩ። አሜን። ደስታዬን በዛች ዕለት ያከበረኝና
ያጸናኝ ጌታ እንዲሁም ደግሞ 7 ዓመት ሙሉ የመራኝን ጌታ አመሰግነዋለሁ። እና እናቶች ኳር አንድ ነገር ለነሱ የሚናገረው ነገሮች አለኝ። ምንድነው እሱ ካላችሁ፣ አንደኛ እናቶች ኳር ሲቋቋም ብዙ ቻሌንጅ ብዙ ፈተናዎች ነበሩና በዛ ውስጥ እነዚህ ሰዎች እንዲቋቋሙ እግዚአብሔር ነው ኃይል የሆነላቸውና በዛ ውስጥ ደግሞ ያሳለፉት መንገድ ከባድ ብዙ መንገድ ያሳልፈዋልና አልፎ ደግሞ የሚገርም ነገር በብዙ ቻሌንጅ ያገለገሉ መጡ። መከራው ብዛት ራሱ ኳሩ የተመሰረተበትን ቀን ሁሉ አስረስቶናል። የሰማችሁ አይደል? የመከራው ብዛት ኳሩ መቼ እንደተመሰረተ ሁሉ አስረስቶናል። ግን በመንፈስ ፈትሸን አግኝተናል። አሜን አሜን አሜን። በመንፈስ አያችሁ። ስለዚህ እግዚአብሔር የረዳቸው ሰዎች ነው በዛ መከራ ውስጥ ጸንቶ ከኔ ጋር ያገለገሉ ለኔም እየጸለዩልኝ የጀርባ አጥንት ሆኖ የኔን ቤተክርስቲያን በጎን ቆሞ ያገለገሉ ከነሱ ውስጥ ዲያቆን ከነሱ ውስጥ መሪ ከነሱ ውስጥ በተለያየ ዘርፍ ተጠሪ የተወለደ ሌላም ደግሞ 2 ኳሮች መውለድ የቻሉ ጀግኖች ናቸው። አጠቁ ለነሱ አጠቁ። ስለዚህ ዛሬ ደግሞ ለዚህ ሁኔታ ያዘጋጀው ከእግዚአብሔር ዘንድ የተቀበልኩት ቃል አለ። አረ አሜን በለኛ። አሜን። ምን አለ? ቃል አለ። ኢየሱስ ያድናል። ይሄ ቃል እና ወንድማችን ወደዚህ ይመጣል። ይሄ ቃል የታችን ታነባለች። በደንብ ስሙ። ቃሉ የእግዚአብሔር ቃል ነው። እሺ አጥቂ የተቀደሰውን ልብስ ለክብርና ለጌጥ እንዲሆን ለወንድሜ ለአሮን ስራለት። እሺ አንተም ካህን ሆኖ እንዲያገለግለኝ አሮንን ቅዱስ ይሆን ዘንድ ልብሱ እንዲሰራለት የጥበብ መንፈስ ለሞላባቸው በልባቸው ለሆኑት ሁሉ ተናገር። የምን መንፈስ? ይህ አገልግሎት ስናገለግል ጥበብ ከሌለን ማገልገል አንችልም። አያችሁ፣ ብዙ ፈተና አለ፣ ብዙ ቻሌንጅ አለ። በጥበብ እያገለገሉ አንዱ ሲደክም እያጽናኑ እያበረቱ፣ አንዱ የጎደለበት ራሳቸው ሞልቶ እያገለገሉ በጥበብ እየተመሩ ለዛሬ ቀን ያደረሳቸውን ጌታ ለማክበር ስለመጡ ስለነሱ ከፍ ያለ ለታተቀባቸው ያከበራቸውን ጌታ ደግሞ አክብሩ። ያከበራቸውን ጌታ አክብሩ። ከነ ይቅርታ አንድ ነገር ጠይቃለሁ። ካሜራማንን ይህንን ባነር እንደያዙ እነሱ ወደዚህ ይመጣሉ። 1-2 ፎቶ ትወስድላቸዋለህ። እነሱ ወደዚህ መጥቶ ይህንን ፎቶ ይነሳሉ። ይሄ ደግሞ ማይገኝ ስጦታ ከእግዚአብሔር ዘንድ ስለሆነ አጨብጡ። ለጌታ ክብር በደንብ አጨብጡ። በደንብ አጨብጡ። አትውጡ፣ የምትወጡትን አትውጡ። እማ ተመለሽ። ኢየሱስ ያድናል። አባታችን ጨርሰናል። አትውጣ፣ ጨርሰናል። ጌታ ይባርክ። እንደውም መልእክት አለኝ ላንተ። ዛሬ አብረን ነው የምንውለው። ምሳ አብረን ትበላለህ ከእኔ ጋር። አጨብጡለት በደንብ እስቲ አጨብጡ።